ባለቤቴ ጉድ አደረገችኝ። ተመልከቱ ታሪኬን። ሰላም ወዳጆቼ፣ እንኳን ወደ ቻናሌ በደህና መጣችሁ። የዛሬው ታሪኬ በልቤ ውስጥ እንደ ሾህ ተሰክቶ በህሊናዬ ውስጥ እንደ ጥላ ተከትሎኝ የሚኖር የራሴው ታሪክ ነው። የፍቅር የማያልቀው ተስፋ እና የነፍስን ያህል የሚሰብር የክህደት ታሪክ። ላለፉት 5 ረጅም ዓመታት አይኖቼን ጨፍኜ በፍቅር ያመለኳት የቤቴ ንግሥት የ2 ልጆቼ እናት የሆነች ውዷ ሚስቴ ለ2 ዓመታት ከቆየችበት የዱባይ ስደት ስትመለስ ይዛው ከመጣችው ሻንጣ ውስጥ የሕይወቴን አቅጣጫ ብቻ ሳይሆን ማንነቴን ለዘላለም የቀየረ አንድ ዘግናኝ ምስጢር አገኘው። ምኞቴ እኮ ሻንጣውን ባልከፈትኩት ነበር። ያችን ጥቁር ሻንጣ የተቆለፈችበት ቁልፍ ለዘላለም ቢጠፋብኝ እመኝ ነበር። ግን ከፈትኩት፣ እውነቱንም አገኘሁት። ፍቅር አይን የለውም ይባላል አደለ? የኔ አይን ግን የታወረው በፍቅር ብቻ አልነበረም። የታወረው በተስፋ ነበር። የተሻለ ሕይወት፣ ለልጆቻችን የተሻለ ነገር በሚል ጣፋጭ ተስፋ ነበር የታወረው። እኔና ሐና የተዋወቅነው ዩኒቨርሲቲ የ4ኛ ዓመት ተማሪዎች እያለን ነው። ሃኒ ስሟ ብቻ አይደለም ውብ የሆነው፣ አይኖቿ ሲስቁ በዙሪያቸው የሚፈጥሩት ሞገድ፣ ንግግሯ፣ ድምጿ ራሱ እንደ ሙዚቃ ነበር። እግዚአብሔር እስኪ ዛሬ አንድ ፍጹም የሆነች ሴት ልፍጠር ብሎ የፈጠራት ነበር የምትመስለው። ፍቅራችንም እንደዛ ነበር፣ እንደ ፊልም። ተመርቀን ብዙም ሳንቆይ የተጋባን። በትንሽዬ የኪራይ ቤት ኑሯችንን ጀመርን። 2 ውብ ልጆችንም አፈራን። ሕይወት ቀላል አልነበረችም። የቤት ኪራይ፣ የልጆች ወጪ፣ የዕለት ጉርስ፣ ሁሉም ነገር ትግል ነበር። ግን እርስ በርስ ስለነበርን አንድ ቀን ኪሳችን ባዶ ሆኖ ልጆችን የምናበላው አተን ተክዢ ስቀመጥ እጇን ትከሻዬ ላይ አርጋ አንተ እስካለህልኝ ድረስ ምንም አልሆንም፣ አብረን እናልፈዋለን ያለችኝን ቀን መቼም አልረሳውም። ግን አንድ ቀን ያቺ ጠንካራዋ ሃኒ ተለወጠች። አንተ እኮ ትልቅ ሰው ነህ፣ ይሄ ኑሮ አይመትንህም ትለኝ ጀመር። እኔ ዱባይ ሄጄ መስራት አለብኝ። 2 ዓመት ብቻ 2 ዓመት ሰርቼ ስመለስ የራሳችን ቤት ይኖረናል፣ ልጆቻችን ምርጥ ትምህርት ቤት ይማራሉ ስትለኝ ዓለም የፈረሰችብኝ መሰለኝ። እንዴት አድርጌ ነው የኔ ዓለም የሆነችውን ሴት የቤቴን ብርሃን ለ2 ረጅም ዓመታት ተለይቻት የምኖረው? አልፈልግም አልኳት። ገንዘብ ሁሉ ነገር አይደለም ብዬ ተከራከርኳት። እሷ ግን ለልጆቻችን ስትል ብላ በእንባ ተማጸነችኝ። አይኖቿ ውስጥ ያለውን የተስፋ ብርሃን ሳይ፣ ለልጆቻችን የወደፊት ሕይወት ሳስብ ልቤ ሳይፈቅድ አእምሮዬ ተስማማ። ተሸነፍኩላት፣ እሺ አልኳት። የስንብታችን ቀን ቦሌ ኤርፖርት ላይ የሕይወት የክፉ ቀን ነበር። ልክ አውሮፕላን ውስጥ ልትገባ ስትል ዞር ብላ አደራህን ልጆቼን አለችኝ፣ እንባ እየተናነቃት። አደራሽንም አንቺም ራስሽን ጠብቂ የኔ ፍቅር አልኳት። ያን ቀን የኔ ግማሽ ነፍስ አብሯት ወደ ዱባይ በረረ መሰለኝ። የመጀመሪያዎቹ 6 ወራት በጣም ጥሩ ነበሩ። በየቀኑ በቪዲዮ እናወራለን፣ ልጆችን ታያለች፣ ገንዘብን በደንብ ትልክ ነበር። ሕይወታችን ትንሽ ቀለል ማለት ጀመረ። ግን ከዛ ቀስ በቀስ ነገሮች መቀየር ጀመሩ። የቪዲዮ ጥሪው መጀመሪያ በሳምንት 1 ጊዜ ሆነ፣ ከዛም ጨርሶ ቀረ። ስደውልላት ሥራ በዝቶብኝ ነው ሐቢቢ ትለኛለች። ድምጿ ይደክማል። ደህና ነሽ ወይኔ እናት ስላት አዎ ደህና ነኝ ምንም እንዳታስብ ትለኛለች። ግን ድምጿ ሌላ ነገር ይናገራል። የሆነ የጥፋተኝነት ስሜት፣ የሆነ ፍርሃት፣ የማላውቀው አይነት ቅዝቃዜ በንግግሯ ውስጥ ይሰማኝ ጀመረ። አንድ ቀን ልጃችን በጠና ታሞ ሆስፒታል ወሰድኩት። ገንዘብ አልነበረኝም። ምን ላደርግ ብዬ ስጨነቅ ደውዬ ላስጨንቃት አልፈለግኩም። ግን ሌላ አማራጭ ሳጣ ደውዬ ልነግራት ስል ከባንክ መልእክት አካውንቴ ውስጥ 50,000 ብር ገብቷል። ደንግጬ ወዲያውኑ ደወልኩላት። ሃኒ ልጃችን እኮ ታሟል፣ ዝም ብዬ ነው የላኩልህ፣ ያስፈልግሃል ብያለችኝ። ልቤ ግን የሆነ ነገር ጠራጠራ። ሃኒ እውነቱን ንገሪኝ፣ የምትሰሪው ሥራ ምንድነው ብዬ በቁጣ ጠየቅኳት። የቤት ሰራተኛ ነኝ ትለኝ ነበር። የቤት ሰራተኛ ሆና ይሄን ያህል ገንዘብ? አይ ሊሆን አይችልም።
ጓደኞቼ አንተ ደደብ፣ ሚስትህ ዱባይ ላይ ሌላ ሕይወት እየኖረች ነው እያሉ ያናድዱኝ ነበር። እኔ ግን አላምናቸውም ነበር። የኔ ሃኒ እንደዛ አታደርግም ብዬ ከራሴም ከነሱም ጋር ዋግት ነበር። ግን ያ የጥርጣሬ ዘር አንዴ ልብ ውስጥ ከተዘራ በየቀኑ በጥርጣሬ ውሃ ማደጉ አይቀርም። ከ2 ዓመት በኋላ የመመለሻዋ ቀን ደረሰ። ልጆቹን አዲስ ልብስ አለበስኳቸው። ልቤ በሁለት ስሜት ተወጥሮ ሊፈነዳ ደርሷል። በደስታና በናፍቆት እንዲሁም በማላውቀው ከባድ ፍርሃት። ኤርፖርት ስትወጣ አየዋት። ያቺ የኔ ሃኒ ግን በጣም ተለውጣለች። አለባበሷ፣ የያዘችው ውድ ስልክ፣ አነጋገሯ የሆነ የባዕድ ስሜት ነበረው። ተቃቅፈን ስንሳሳም ያድሮ የማውቀው የፍቅር ሙቀት አልነበረው። ሰውነቷ ቀዝቅዟል። ቤት ገብተን 3 ትልቅ ሻንጣዎችን አስገባች። ልጆቹ እማዬ ምን አመጣሽልን ይላሉ። ሻንጣዎቹን መክፈት ጀመረች። መጫወቻዎች፣ ልብሶች፣ ቸኮሌቶች፣ ቤቱ በስጦታ ተሞላ። እኔ ግን አይኔ 3ኛው ሻንጣ ላይ ነበር። ትንሽ ጥቁር በቁልፍ የተቆለፈ ሻንጣ። ይህስ ምንድነው የኔ ፍቅር አልኳት። ይህ ምንም አይደለም፣ የግል ዕቃዎቼ ናቸው አለችኝ፣ አይኖቿን ከኔ እየሰበረች። እሺ ብዬ ተውኩት። ግን ውስጤ የሆነ ነገር ይነግረኛል። ያቺ ሻንጣ የፓንዶራ ሳጥን እንደሆነች ልቤ ያውቅ ነበር። በዛው ምሽት ልጆቹ ቀድመው ተኙ። ሃኒም ደክሞኛል ሻወር ልውሰድ ብላ ገባች። እኔ ግን ሳሎን ውስጥ ባለው ወንበር ላይ ድንጋይ መስዬ ቁጭ ብዬ ያንን ጥቁር ሻንጣ እመለከተዋለሁ። ሰይጣን ነበር የገፋፋኝ አላውቅም። ውስጤ ግን ክፈተው፣ ከዚህ በላይ በውሸት መኖር የለብህም እያለ ይጮኻል። የውሃው ድምፅ ከበስተጀርባ ይሰማል። ሃኒ ቁልፉን ቦርሳ ውስጥ እንዳስቀመጠች አይቻለሁ። ቀስ ብዬ እንደ ሌባ ተነስቼ ቦርሳውን ከፈትኩ። ቁልፉን አገኘሁት። ልቤ ከደረቴ ሊወጣ ምንም አልቀረው። ወደ ሻንጣው ሄጄ ቁልፉን ሰካሁት። ቻልኩት። ሻንጣውን ስከፍተው መጀመሪያ አፍንጫዬን የመታው የሽቶ ሽታ ነበር። በጣም የማላውቀው የውድ ወንድ ሽቶ። ከላይ የተቀመጡትን አዳዲስ የሴት ልብሶች ገለብስ አድርጋቸው ከስር አንድ ወፍራም በቆዳ የተለበጠ አልበም አገኘሁ። አልበሙን ከፈትኩት። የመጀመሪያው ገጽ ላይ የሰርግ ፎቶ ነበር። የሃኒ የሰርግ ፎቶ። እሷ ነበረች በሚያምር የሰርግ ልብስ ከአንድ አረብ ሼክ ጋር ተአቅፋ ቆማለች። አይኖቼ ማመን አቃታቸው። እጆቼ መንቀጥቀጥ ጀመሩ። ይሄ ፎቶሾፕ መሆን አለበት አልኩ ለራሴ። የማይቻል ነው። የኔ ሃኒ ይሄን አታረገም። በሚንቀጠቀጡ እጆቼ ገጾቹን ገለጥኳቸው። ቀጣዩ ገጽ ላይ የጫጉላ ሽርሽር ፎቶዎች ነበሩ። ፓሪስ፣ ማልዲቭስ፣ በጀልባ ላይ፣ በውድ ሆቴሎች። በየፎቶ ላይ ትስቃለች። ያንን ሳቅ፣ እኔ የማውቀውን ዓለምን እንድረሳ የሚያደርገኝን ሳቅ፣ ከሌላ ወንድ ጋር ሆና በደስታ ትስቃለች። እያንዳንዱ ፎቶ ልቤ ላይ እንደተሰካ ሰይፍ ነበር። ትንፋሽ አጠረኝ። አይኖቼ በእንባ ተሞሉ። ገጾቹን በፍጥነት መግለጥ ጀመርኩ። ፎቶዎቹ ቀጠሉ። እሱ ሲያቅፋት፣ ሲስማት፣ እሷን በደስታ አዝፈውም ስትመልስ። ከ1 ዓመት በላይ አብረው እንደኖሩ የሚያሳዩ ፎቶዎች ነበሩ። የልደት ቀን ፎቶዎች፣ የበዓል ፎቶዎች። እኔና ልጆች እዚህ በናፍቆት ስንሰቃይ፣ እሷ እዛ ሌላ ሕይወት፣ ሌላ ቤተሰብ መስርታ ነበር። በመጨረሻው ገጽ ላይ አንድ በፕላስቲክ የተሸፈነ የሕክምና ወረቀት ነበር፣ በእንግሊዘኛ የተጻፈ። እኔ እንግሊዘኛ ብዙም አልችልም፣ ግን 3 ቃላቶችን በደንብ ማንበብ ቻልኩ። ፔሸንት ኔም ሃናን፣ ፕሮሲጀር አቦርሽን፣ ዴት። ቀኑን ሳይ ልቤ መምታቱን ያቁመ መሰለኝ። እኔ ልጃችን ታሞ ሆስፒታል ወስጄው 50,000 ብር የላከችልኝ ቀን ነበር። ያን ቀን እኔ ለልጃችን ይወስቸነቅ እሷ የሌላን ሰው ልጅ ከማህፀኗ እያስወጣች ነበር ማለት ነው። ያ ገንዘብ የህሊናዋ ዋጋ ነበር ማለት ነው። ያኔ ሁሉም ነገር ገባኝ። የቪዲዮ ጥሪ ለምን እንዳቆመች፣ ድምጿ ለምን እንደሚቀየር፣ ሁሉም ነገር እንደ ፊልም ፍንቱ ብሎ ታየኝ።
ሻወሩ የውሃ ድምፅ ተዘጋ። ጸጥታ ሆነ። የእግሯ ኮቴ ወደ ሳሎን ሲመጣ አሰማለሁ። አልበሙን እንደያዝኩ እምባ አይኖቼን እንደ ጋርደው ቀና ብዬ አየኋት። ፊቴንና በእጄ ያዝኩትን አልበም ስታይ ፊቷን ያለው ፈገግታ ጠፋ። ሰውነቷ ተንቀጠቀጠ። አይኖቻችን ተጋጩ። በአይኖቿ ውስጥ ያየሁት ጸጸት አልነበረም፣ ንጹህ ፍርሃት ነበር። የመጋለጥን ፍርሃት። አንድም ቃል አልተነፈስኩም። እሷም ዝም አለች። ሳሎን ውስጥ የሰፈነው ጸጥታ ከጩኸት በላይ ያስፈራ ነበር። አልበሙን ጠረጴዛው ላይ ወረወርኩት። ተነስቼው ለመኝታ ክፍል ገባው። ልብሴን ሰበስቤ ከቤት ወጣው። ከኋላዬ ስሜን ስትጠራው ሰማሁ፣ ግን አልዞርኩም። ያኔ ነው የገባኝ። የሞተው ፍቅራችን አልነበረም። የሞተው ያ የውሃ አፍቃሪ እና ተስፈኛ የነበረው ማንነቴ ነበር። እኔ ነበርኩ የሞትኩት። አሁን ወዳጆቼ፣ ጥያቄው ምን አደረክ ወይም ምን ወሰንክ የሚለው አይደለም። ያ የኔ ግል ጉዳይ ነው። ዋናው ጥያቄ አንድ ሰው ሁለት ሕይወት መኖር ይችላል ወይ የሚለው ነው። አንድ ልብ ለሁለት ሰው እኩል መካፈል ይችላል? ክህደት መቼ ነው ከገንዘብ ማጥፋት በላይ ነፍስን የሚገድለው? እናንተ ምን ትላላችሁ? መልሳችሁን በኮሜንት አስቀምጡልኝ። እስከምንገናኝ ሰላም ሁኑ።